ለመሆኑ ራስህን ለመለወጥ ወይም ራስሽን ለመለወጥ ፈልጋችሁ ግን በተደጋጋሚ ወደ ቀድሞ መጥፎ ልማዶቻችሁ የተመለሳችሁ ጊዜ ስንት ነው? ሁልጊዜ አምሽቶ መተኛት፣ አንድን ስራ ነገ እሰራዋለሁ እያሉ ማስተላለፍ፣ ከፈጣሪ መራቅ እንዲሁም መነሻና መድረሻ የሌለው የተመሰቃቀለ ህይወት። ከእነዚህ ልምዶች ለመውጣት ስትሞክር ነገሩ የማይቻል ተራራ ሆኖብህ ያውቃል? ምናልባት በጥሩ ተነሳሽነት ትጀምርና ከጥቂት ቀናት በኋላ ወደ ቀድሞ ልማዶች ትመለሳለህ። የዚህ ምስጢር ያለው ስንፍና ውስጥ አይደለም። ይልቁንም በአእምሯችን ውስጥ በሚገኘው እጅግ ትልቅ የነርቭ ስርዓት ውስጥ ነው። ይህ ስርዓት BIS Behavioral Inhibition System ይባላል። ይህ ስርዓት በእያንዳንዳችን አእምሮ ውስጥ ያለ የደህንነት መጠበቂያ ነው። አእምሯችን አዲስ ወይም ያልተለመደ ነገር ሲያጋጥመው በራስ ስር ይህንን ስርዓት ያነቃቀዋል። በዚህ ጊዜ ስርዓቱ የፍርሃት፣ የጭንቀት እና የማቅማማት ስሜቶችን ይልክብናል። ልክ አዲስ ልማድ መጀመር ስንፈልግ አትችልም፣ ይደክመሃል፣ ነገ ትጀምረዋለህ የሚሉን ስሜቶች ምንጫቸው ይሄ ስርዓት ነው። በአጭሩ አእምሯችን ለውጥን እንዲቃወም ተደርጎ ነው የተፈጠረው። ይህ የፈጣሪ አስደናቂ ጥበብ ነው። አእምሯችን እኛን ካላስፈላጊ አደጋ ለመጠበቅ ሲል የተለመደውን የድሮ ሰላማዊ ኑሯችንን ወይም ኮምፎርት ዞን ይመርጣል። ስለዚህ አትደናገጥ፣ የራስህ ዋጋ አታሳንስ። እኔ ደካማ ነኝ፣ መለወጥ አልችልም፣ ሞክሬ ወድቄያለሁ የሚሉትን ተስፋ አስቆራጭ ቃላት ከአእምሮ አውጣ። ለውጥ መጀመሪያ ላይ መክበዱ እጅግ ተፈጥሯዊ ነው። ማድረግ ያለብህ ይህንን የBIS ስርዓት በጥበብ ማሸነፍ ብቻ ነው። ታዲያ ይህንን ስርዓት እንዴት እናልፈዋለን? ሰላም ቤተሰቦቼ፣ እንዴት ናችሁ? ይሄ ዶፓማይንድ ቻናል ነው። ዛሬ ህይወታችን ሙሉ በሙሉ የሚቀይር ባለ 50 ቀናት ታላቅ እቅድ ይዤላችሁ መጥቻለሁ። ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይህ እቅድ የሚጠይቅ 50 ቀናት ብቻ ነው። ነገር ግን ከመጀመራችን በፊት ስኬታማ እንድንሆን እነዚህን 4 መሰረታዊ አስተሳሰብ ለውጦች ወይም ማይንድሴት ማዳበር አለብን። አንደኛ፣ ማይንድሴት ሺፍት፣ አዎንታዊ አስተሳሰብ ማለት ነው። ሁኔታዎች ምንም ያህል ቢከብዱ እኔ መለወጥ እችላለሁ ብለን በውስጣችን ማመን አለብን። ሁለተኛ፣ ቀስ በቀስ መለወጥ፣ ለአእምሮ እንዲላመድ ጊዜ ስጠው። በአንድ ጊዜ ተራራ መናድ እንደማይቻል ሁሉ ለውጥ የአንድ ጊዜ ክስተት ሳይሆን የሂደት ውጤት ነው። ሶስተኛ፣ ኮንሲስተንሲ፣ ቀጣይነት። መጀመሪያ ላይ ምንም ለውጥ ባይታይህም እንኳን አዲስ ልማዶችን መተግበርን በፍጹም አታቋርጥ። አራተኛ፣ ዶፓሚን ሪዋርድ ሲስተም ወይም ራስን ማበረታታት ማለት ነው። ለምታሳየው ለእያንዳንዷ ትንሽዬ ስኬት ራስን ሸልም። ለምሳሌ የምትወደውን ቡና ጠጣ ወይም ራስን እውቅና ስጥ። ከቀን 1 እስከ 5 ራስን መረዳት። አንድ ሰው በውስጡ ያለውን ባህሪና አመለካከት እስካልቀየረ ድረስ ፈጣሪ ሁኔታውን አይቀይርም። ይህም ያሳየን ለውጥ ሁልጊዜ ከውስጥ መጀመር እንዳለበት ነው። ለምሳሌ በዩቱብ ላይ ቪዲዮዎችን ሰርተህ ከመስፋፋትህ በፊት የዩቱብ አልጎሪዝም ወይም አሰራር ማወቅ እንዳለብህ ሁሉ ህይወትህን ከመቀየር በፊት መጀመሪያ ራስን በሚገባ ማጥናት አለብህ። በእነዚህ መጀመሪያዎቹ 5 ቀናት ውስጥ ሙሉ በሙሉ በራስህ ላይ አትኩር። ጸጥ ያለ ቦታ ፈልግ፣ ወረቀትና እስክሪብቶ ያዝ። ጠንካራና ደካማ ጎኖችን በግልጽ ጻፍ። ልታስወግዳቸው የምትፈልጋቸውን መጥፎ ልማዶችና ህልምህን ያገቱብህን ነገሮች ዘርዝር። ወደ ህይወትህ ልታስገባቸው የምትመኛቸው መልካም ልማዶች ጻፍ። በእነዚህ ቀናት ከማንኛውም ትኩረት ከሚስቡ ነገሮች ለምሳሌ ሶሻል ሚዲያ፣ ከማይጠቅም ወሬ ራቅ። ከራስህ ጋር ብቻ ሁን። ከቀን 6 እስከ 20 አዳዲስ ልማዶችን መገንባት። አሁን ራስን ካወቅክ በኋላ አዳዲስ ልማዶችን የምትገነባበት ጊዜ ነው። በመጀመሪያዎቹ ቀናት የጻፍካቸውን አዳዲስ ልማዶች ከቀላል ወደ ከባድ በዝርዝር አስቀምጣቸው። ለምሳሌ በጠዋት መነሳት፣ ስፖርት መስራት፣ ጠቃሚ መጽሐፍ ማንበብ መጀመር የመሳሰሉት ማለት ነው። እናም መቼም መርሳት የሌለብህ አዲስ ልማድ በአንድ ጊዜ አይገነባም። ቀጣይነት ያለው ድግግሞሽ ይፈልጋል። በስድስተኛው ቀን በትናንሾቹ መተግበር ጀምር። ተስፋ መቁረጥ ቢሰማህ እንኳን በቁርጠኝነት ቀጥል። ማይክሮ ሃቢትስ ወይም የጥቃቅን ልማዶች ዘዴ ተጠቀም። ትልቁን ግብህን ወደ ትናንሽ እና በቀላሉ ወደምተገበሩ ደረጃዎች ከፋፍለው። ለምሳሌ በቀን 1 ሰዓት ስፖርት መስራት ካልቻልክ በ5 ደቂቃ ብቻ ጀምርና ቀስ በቀስ ጨምረው። ይህ ሲሆን አእምሮ ለውጡን የመቃወም አቅሙ ይዳከማል። ከቀን 21 እስከ 30 መጥፎ ልማዶችን ማስወገድ። መልካም ልማዶችን መስራት ስታዳብር መጥፎዎቹ በራሳቸው ጊዜ እየጠፉ ይሄዳሉ።
በእነዚህ 10 ቀናት ውስጥ ሕይወትህን ከመጥፎ ልማዶች አስወግድ። ጊዜህን እና ጉልበትህን የሚበሉ መርዛማ ሰዎችን፣ ሱስ የሚያስይዙ ጓደኞች እና ወደ ኋላ የሚጎትቱህን መጥፎ ትዝታዎች በሙሉ ከሕይወት አስወግዳቸው። ከቀን 31 እስከ 40 ተነሳሽነትና ጥንካሬ። እነዚህ ቀናት እጅግ በጣም ፈታኝ ናቸው። መረር ያለ ድካም፣ ጭንቀት፣ ምናልባትም ሁሉ ነገር ሰለቸኝ የማለት ስሜት ሊሰማህ ይችላል። ነገር ግን ማስታወስ ያለብህ ይህ ስሜት የሚሰማህ የቀድሞ ማንነትህ እየሞተ እና አዲሱ እየተወለደ መሆኑን የሚያሳይ የፈውስ ምልክት ነው። እዚህ ጋር የፍላጎትህ ጥንካሬ ይፈተናል። እጅ ለመስጠት ብታስብም አሁን ካቆምክ እስካሁን የደከምክበት ሁሉ አፈር እንደምበላ እወቅ። ስለዚህ በዚህ ወቅት ወደፊት የሚገፋ ግልጽ ዓላማ ይኖረህ። ትልቁን የሕይወትን ግብህን ጻፍ። ራስን ለማበረታታት ደግሞ በጸሎት ራስህን አጠንክር። ይህ ጥንካሬ ከመንገድ ግማሽ ላይ ከሚቀሩት ተራ ሰዎች ለይቶ ለአሸናፊነት ያበቃሃል። ከቀን 41 እስከ 50 የስኬት መጀመሪያ። ያለፈውን ከባድ ምዕራፍ ካለፍክ አንተ በእውነት ጀግና ነህ። አሁን የመጨረሻው የድል ምዕራፍ ላይ ደርሰሃል። በእነዚህ የመጨረሻ ቀናት ከቀን 1 ጀምሮ የመጣህበትን መንገድ መለስ ብለህ ገምግም። ምን ተለወጠ? ምን ጥሩ ልማድ አተረፍኩ? ብለህ ራስህን ጠይቅ። በጣም ብዙ ነገር እንደተቀየረ ታያለህ። ነገር ግን አሁንም ሙሉ በሙሉ ያልተቀየሩ ነገሮች ሊኖሩ ይችላሉ። ለምሳሌ አሁንም አልፎ አልፎ በጊዜ አለመተኛት። ይህ ተፈጥሯዊ ነው። ፍጹም ለመሆን አትጨነቅ። የተሻለውን ማንነትህ ይዘህ ለመቀጠል በእነዚህ ጥቂት ድክመቶች ላይ ይበልጥ ትኩረት አድርገህ መስራትን ቀጥል። በመጨረሻም ወዳጅ እነዚህ ልማዶች በተግባር ስራቸው። በፍጹም አትጸጸትም። ከ50 ቀናት በኋላ ወደ ኋላ ዞር ስትል የምታየው ራስህን ሳይሆን ይበልጥ የበሰለ የጠነከረና የተሻለ አዲስ ማንነትን ነው። ዋናው ነገር በአንድ ጊዜ ሁሉንም ነገር መቀየርህ ሳይሆን ጉዞ መጀመርህ ነው። ሁልጊዜ ቢሆን የሺህ ማይል ጉዞ በአንዲት እርምጃ ይጀመራል። እናም ይህ ቪዲዮ ለህይወታችሁ ጥቂት ብርሃን እንደሰጣችሁ ተስፋ አደርጋለሁ። ይህ ቻናል ዶፓማይንድ ይባላል። በምንኖርበት ጭንቀት፣ አስተሳሰብ እና ግራ መጋባት ውስጥ ምቾት እና ደስታን የመፈለግ አእምሮ ማለት ነው። በዚህ ቻናል ደስተኛ እና የተሳካ ህይወት ለመኖር የሚረዱ ምርጥ ምክሮችን እናቀርባለን። እነሱም የራሳችንን ግቦች ለማሳካት፣ ውጤታማ ስልቶች፣ ምርታማነትን እና የጊዜ አጠቃቀም ለማሻሻል፣ በራስ የመተማመንን ለማሳደግ እናም የመሳሰሉት የሞቲቬሽናል እና ሰልፍ ዴቨሎፕመንት ቪዲዮዎችን እናቀርባለን። ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ቆዩን።